አረ የእግዚአብሔር ሰው ሕይወት ምረጥ። ሕይወት የሚገኝ በክርስቶስ ብቻ ስለሆነ ከዚህ ጽዋ ጠጥተ ሌላ ጽዋ አትመኝ፣ ሌላን አትናፍቅ። ሕይወት የለበትም፣ ያለበት ሞት ነው። ክርስቶስን ፈልጉ። ሕይወት ያለው በሱ ነው። በሱ ብቻ ሕይወት አለ። ዛሬ ይሄንን ካልኩ እኔ ይበቃኛል። እኔ እኮ በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? አባቶቻችን ሲያስተምሩን ያሉት ነገር አለ። ኃጢአት የግለሰብ ችግር ብቻ አይደለም። ቅዱስ ቁርባን ስትቀበል፣ ቅዱስ ቁርባን በምትቀበልበት ጊዜ እግዚአብሔር ከክርስቶስ ከራሱ ጋር ህብረት ይሰጣል። ከዛ በኋላ ከቤተ ክርስቲያን ጋራም አንድነት እንዲኖር ያቆራኛል። ኃጢአት ስትሰራ ይህንን ህብረት ነው የምታፈርስ። ቤተ ክርስቲያን ባንተ በኩል ታዘንብላለች። ማፍሰስ ይጀምራል። አሁን ቤቱ ቀዳዳ ያበጃል፣ ጅብ ይገባል ባንተ። የት? ወደ እግዚአብሔር ጓዳ፣ ወደ እግዚአብሔር መንግስት። በማን በኩል? በማን በኩል? በኔ። ተነስ የእግዚአብሔር ሰው ዛሬ አንተ የምታንቀላፋ ንቃ ዛሬ። ለዚህ ነው ሐዋርያው ምንድነው ያለው? የቆመ የሚመስል እንዳይወድቅ ይጠንቀቅ። ዛሬ እግዚአብሔር እድል ሲሰጥህ ወደ እግዚአብሔር ክብር ተመለስ። ቀኑ ዛሬ ነው። ኢየሱስ ለዚህ ነው ቀን ሆኖ ሳለ የአባቴን ሥራ ልፈጽም ይገባኛል። የአባቴ ሥራ ምንድነው አለ። ለአይሁዳውያን ምንድነው የነገራቸው? የአባቴ ሥራ ምንድነው እሱ ሲሉት፣ በላከው ማመን። በኢየሱስ እመኑ። ሕይወት ያለው ነገር ይሄ ነው። መጨረሻ ላይ የምላችሁ ነገር ይሄ ነው። ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለውን ቃል ብዬ አቆማለሁ። ምክንያቱም ብዙ ጊዜው በጣም አስቸጋሪ ስለሆነ እንዲህ ይላል። እንግዲህ አለ ይህ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህንን መዝገብ ይላል፣ ይህንን ጸጋ፣ ይህንን ክቡር ነገር በሸክላ ዕቃ ውስጥ አለን። ይህንን ክቡር ነገር ሸክላችን ውስጥ ይዘን እንዞራለን። እግዚአብሔር እኔና እናንተን ማደሪያው። ብዙ ታቦቶች እኮ ነን እኛ አይደል? ታቦቶች ኢየሱስን ተሸክመን የምንዞር። አንዳንድ ጊዜ ሰዎች እንደተቀበሉ ሮጠው ገበያ ሰዓት ስለረፈደ ሲሮጡ ሻማ ይዤ ልዙር እንዲያብራቸው ላለሁ ሳይጸልዩ ወጥተዋል። ቁርባኑ በአፋቸው ምራቁ ገና ሳይደርቅ አባቶቼ ድሮ የ3 ቀን የ4 ቀን ጉዞ ተጉዞ ሲመለሱ ምራቃቸውን ሰስተው ቤት ለቀረሰው ይዘው ይመጣሉ። መድኃኒት እንደሚሆን ስለሚያምኑ ለነሱ ክብር ይሁን። እዚህ ክብር ስጡ ለአባቶቻችን። ከአዲስ አበባ የት ሄደው እንደቆረቡ ታውቃላችሁ? አታውቁም? የት ሄደው እንደቆረቡ አባቶቻችሁ ታውቃላችሁ? ምን ያደርግልሃል? ስለዚህ የእግዚአብሔር ሰዎች ሸክላህን እንደ ባህሪው ጠብቅ። ውስጡ የከበረ ነገር እግዚአብሔር አኑሯል። ታላቅ ነገር እግዚአብሔር በውስጥ አኑሯል። እሱነቱን በውስጥ አኑሯል። መቅደሱ ሊያደርግ፣ ማደሪያው ሊያደርግ፣ ሊኖርብህ ሕይወት ሊሰጥ፣ ባንተም አማካይነት ለፍጥረት ሁሉ ሕይወት የሚሰጥ ነገር ከውስጥህ ሊያፈልቅ እግዚአብሔር ወዷል። ወደ እግዚአብሔር እንመለስ። እግዚአብሔር ይርዳን። አንድ መዝሙር መዘምራን ይዘምሩታል። በኋላ ደስ ይለኛል። ባወኩህ መጠን ጌታዬ ወደድኩህ፣ ባወኩህ መጠን
በፍቅር ወደድኩህ ባመንኩህ መጠን እረፍቴን አበዛህ ባወቅኩህ መጠን እረፍቴን አረጋጋሁብህ። የቃሉ ባለቤት እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። እንኖርበት ዘንድ የቃሉን ጸጋ ባፈሰሰልን በመንፈስ ቅዱስ እያንዳንዳችን ሕይወታችንን በቃሉ ያጽናልን። ክብር ለእግዚአብሔር ይሁን።